እናመሰግናለን። እንደገና ሳምንት ጠብቀህ ደግሞ በዚህ ቀን እንድንገናኝ ስለረዳህን በዚህ ቴክኖሎጂ አማካኝነት እግዚአብሔር ሆይ በርቀት ያለነውን ስላቀራረብከን እንድንዋይ እንድናጠና ስለረዳህን ተባረክ። እኔም እግዚአብሔር ሆይ እንግዲህ ካለኝ ልምድ ሳካፍላቸው ይህን የምክር አገልግሎት ሰጣቸው እንዲጠቀሙበት እግዚአብሔር ሆይ እለምንሃለሁ። ትዳራቸው መልካም እንዲሆን መልካም ትዳር ጌታዊ ሰማይ እንደሚያደርስ ተነጋግረናል። ስለዚህ መልካም ትዳር እንድሰጣቸው ወጣት ወንዶችን ወጣት እህቶችን እግዚአብሔር ሆይ የሚማረው ትምህርት የሚጠቅማቸው እግዚአብሔር ለሕይወታቸው መርህ የሚሆን ይሆን ዘንድ እለምናለሁ። እኔም ደግሞ እግዚአብሔር ሆይ ከባረከኝ በረከት ሳካፍላቸው በበረከት በጸጋ ልትጠቀምብኝ ጊዜውን ሁሉ ላንተ አሳልፌ የሰጠው አትለየን፣ በኢየሱስ ስም አሜን አሜን። ተባረኩ። ባለፈው ሳምንት ያው እንደ ኢንትሮዳክሽን በመግቢያ ሀሳብ ላይ ጀምሬ በተለይ ከጋብቻ በፊት ልናተኩርባቸው የሚገቡንን ጠቃሚ ነጥቦች አይተናል። ስለዚህ በመግቢያ ሀሳቡ ላይ አንዳንድ ነገሮችን ተናግረናል። ጋብቻ አስፈላጊ እንደሆነ እግዚአብሔር አምላክ የፈቀደው እንደሆነ እግዚአብሔር ጋብቻን ሰዎች በሚመለከቱት መንገድ እንደማይመለከተው አንዳንድ ሰዎች እንዳልኳችሁ በተለያየ ምክንያት ጋብቻ እንደሚመሰርቱ ከኑሮ ሁኔታ ከእና ስትሞትባቸው ወይ ደግሞ በውጭ ሀገር ሲኖሩ በተለይ አንዳንድ የመኖሪያ ፈቃድ ለማግኘት ሲሉ ወዘተ 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 ብዙ ነገሮችን አንስተናል። በተለያየ ምክንያት ግን እንደ ክርስቲያን ደግሞ ከመጋባታችን በፊት ወይም ደግሞ የህይወት ጓደኛ ከመምረጣችን በፊት ማተኮር ያለብን አንዳንድ ነጥቦችን አይተናል። በመጀመሪያ ያው ከእግዚአብሔር መመሪያ መቀበል እንዳለብን ተነጋግረናል። ኢሳይያስ 48:17 ታዳጊ የእስራኤል ቅዱስ እግዚአብሔር እንዲህ ይላል፣ የሚረባህን ነገር የማስተምርህ በምትሄድበት መንገድ የምመራ አምላክ ነኝ። እግዚአብሔርን መመሪያ መጠየቅ እንዳለብን አይተናል በብዙ። ከዛ በኋላ ደግሞ በእምነት አንድ መሆን አለባቸው ብያለሁ። እንደ ቤተክርስቲያን አባል የተለያዩ እምነት ያላቸው ሰዎች ባይጋቡ ይመረጣል። ከትንቢት መንፈስም አንብቤላችኋለሁ። እንዲያውም ያልተለወጡ ብዙ ክርስቲያኖች ቤተክርስቲያን ልጆች ለማጥመድ ሲሉ አይደለም እንደ ቀልድ ይጠመቃሉ የሚል አንብቤያለሁ። ከዛ በኋላ ግን ዓለማዊ ህብረት መፍጠር ይጀምሩና እጅግ አደገኛ ህይወት ውስጥ እንደሚገቡ ስለዚህ መጠንቀቅ እንዳለብን ይናገራል። አሞጽ ላይ ደግሞ 3:3 በሆኑ ሁለት ሰዎች ሳይስማሙ አብረው መጓዝ አይችሉም ይላል። ስለዚህ በእምነት አንድ መሆን አለባቸው። በሶስተኛ ደረጃ ባህሪ ማጥናት አስፈላጊ እንደሆነ አይተናል እና መጥፎ ባህሪ ትዳርን ገዝግዞ የሚጥል መጋዝ ነው እያለው። ስለዚህ የተለያዩ መጽሐፍ ቅዱስ ውስጥ የእነ አቢግያና የናባልን ምሳሌ በመጥቀስ ተነጋግረናል። በአራተኛ ደረጃ ደግሞ በእውነተኛ ፍቅር ትወደኛለች ወይ ይወደኛል ወይ? ይሄ ፍቅርን መሰረት ምን አይነት ፍቅር ነው? ጄኑን ላቭ ነው ወይስ ኢንፋቹዌሽን ስሜታዊ የሆነ ፍቅር ነው? ትዳርን መሰረት ያደረገ ፍቅር ነው? አንዳንድ ሰዎች በስሜታዊ ፍቅር ካበዱ ሰው የሚላቸውንም ሁሉ አይሰሙም። ስለዚህ ከዛ አይነት ፍቅር መጠንቀቅ አለብን። ከዛ በኋላ ደግሞ መማከር፣ የቤተክርስቲያን ሽማግሌ ቄሶችን ማማከር አስፈላጊ እንደሆነ አይተናል። ከዛ ይልቅ አንዳንድ ሰዎች ምልክት፣ ታምራት ይፈልጋሉ፣ የተለያየ ነገር። ራሳችንም ደግሞ በንጽህና መጠበቅ እንዳለብን አይተናል። ከዛ በኋላ በአቅም የተደራጁ መሆን አለባቸው በመጠኑም ቢሆን የሚለውን እንግዲህ እነዚህን ክፍሎች ከነ ማብራሪያቸው ሰፋ ባለ ሁኔታ ተመልክተናል። ዛሬ እንግዲህ ወደ ጠለቅ እያለን እንሄዳለን ብያለው። ዴቲንግ ምንድን ነው? ዴቲንግ እና እንግዲህ ብዙ ጊዜ በአማርኛ የእንግሊዝኛውን ቃል ነው የምንጠቀመው። አማርኛ አባባሉ ምን እንደሆነ ይገልጽላችኋለሁ። እና ዴቲንግ ማለት ሁለት ሰዎች እርስ በርስ በደንብ ለመተዋወቅ ስሜታዊ ትስስር ለመፍጠር እና ወደፊት ደግሞ የፍቅር አጋር ወይም የትዳር ጓደኛ መሆን መቻል አለመቻላቸውን ለመገምገም አብረው ጊዜ የሚያሳልፉበት ማለት ነው። የፍቅር ግንኙነት የመጀመሪያው ደረጃ ማለት ነው ዴቲንግ የምንለው። እንግዲህ ግልጽ ነው። ወደፊት ትዳር ተጣጥመን ኮምፓቲቢሊቲ የሚባል አለ፣ የመስማማት እና ነን ወይስ አይደለንም ብለው ሁለት ወጣቶች የሚያደርጉት ጥናት ነው ዴቲንግ ማለት ነው።
እና ዴቲንግ በግልጽ ለመረዳት ደግሞ ዋና ዋና ነገሮችን ማየት አለብን። እና ምንድን ነው የዴቲንግ ዓላማ ምንድን ነው? ይሄ መተዋወቅ፣ መረዳዳት፣ የሌላኛውን ሰው ባህሪ፣ ፍላጎት፣ እሴቶች ወይም ቫሊዩ እና የወደፊት ራዕዩን ሁሉ ለማወቅ ይረዳናል ማለት ነው፣ በምንቆየው ቆይታ ማለት ነው። እና ተስማሚነትን ማረጋገጥ ምን ያህል ቅድም እንዳልኳችሁ ኮምፓቲቢሊቲ ምን ያህል በሁለቱ መካከል ሁለቱ ሰዎች በሀሳብ፣ በባህል፣ በሃይማኖት፣ በኑሮ ዘይቤ ምን ያህል ይስማማሉ፣ ምን ያህል አብረው ይጓዛሉ፣ ይህንን የሚመዝኑበት መሆን አለበት። ስለዚህ ለረጅም ጊዜ ግንኙነት መዘጋጀት ብዙ ጊዜ ዴቲንግ ወደ ቁም ነገር ፍቅር ወይም ወደ ትዳር ለመግባት እንደ መጀመሪያ ደረጃ ያገለግላል ማለት ነው። እና በዴቲንግ ወቅት ምንድን ነው የሚደረገው? በዴቲንግ ወቅት ምን ማድረግ አለብን? አብረን ጊዜ ማሳለፍ ነው አንዱ። ዴቲንግ በርቀት አይሆንም። ዴቲንግ በደብዳቤም አይሆንም። አብሮ ተቀራርቦ ጊዜ ማሳለፍ ያስፈልጋል። አሁን እንደ ዛሬ አካባቢ ዛሬ ወይ ሬስቶራንት አካባቢ መገናኘት፣ አብሮ መዝናናት፣ የልባቸውን መነጋገር ማለት ነው። ጊዜ ወስደው የግልጽ ውይይት ያስፈልጋል። ስለ ግል ህይወታቸው፣ ስለ ቤተሰብ፣ ስለ ስራ፣ ስለ ወደፊት እቅዶች በነፃነት ማውራት አስፈላጊ ነው። አንዳንድ ጊዜ ባልና ሚስቶች ሊጋቡ ይቀርቡና እኔ ካውንስሊንግ ሳደርጋቸው በጋብቻ አንዳንድ ጊዜ አንዳንድ ነገር ስጠይቃቸው አረ ይሄን አልተነጋገርንም ይላሉ። በጣም ይገርማል። ምንድነው ስትነጋገሩ የቆያችሁት? 2 ዓመት በጮኝነት ቆይተናል ይሉኛል። ግን ስጠይቃቸው በዚህ ጉዳይ አልተነጋገርንም። እግዚአብሔር ስንት ልጆች ቢሰጣችሁ ትፈቅዳላችሁ ብላቸው አልተነጋገርንም ይሉኛል። የሆነ ብቻ መነጋገር ስለሚገባቸው፣ ስለ ቤተሰባቸው፣ ስለ ስራ፣ ስለ ወደፊት እቅዶቻቸው መነጋገር አለባቸው። ስለዚህ በዚህ ሰዓት አብሮ ከቤተክርስቲያን ወንድሞች ጋር አብሮ ሃይኪንግ መሄድ ይቻላል። ከጓደኞች ጋር መሄድ፣ ለአገልግሎት አብሮ መውጣት፣ እነኚህ ጉዞዎች በጣም ጥሩ ነው። በመንፈሳዊ ህይወትም እንደገና ደግሞ በስሜት በማንኛውም መልኩ ምን ያህል እንቀራረባለን የሚለው ለማጥናት ያስችላል ማለት ነው። እንደ ክርስቲያን አንዳንድ ጊዜ ከወገኖች ጋር መዋኛ ስፍራዎች መሄድ ይቻላል። ከጓደኞች ጋር በተለይ በእንደዚህ አይነት ጊዜ በጣም ጥንቃቄ ያስፈልጋል። ጸጥ ያለ ስውር ቦታ መሄድ ለፈተና ያጋልጠናልና ስለዚህ ከክርስቲያን ወንድሞች ጋር ህብረት ፈጥረን አብረን በመዝናናት መቀራረብ ይቻላል። እና ይሄ ዴቲንግ ማለት እንግዲህ ጋብቻ ማለት አይደለም። ልብ በሉ። ዴቲንግ እና ጋብቻ ልዩነታቸው ምንድን ነው? ዴቲንግ ጥብቅ የህግና የቤተሰብ ትስስር ከመፈጠሩ በፊት ያለ ማለት ነው። ሰዎችን የመምረጫና የመፈተኛ ነፃነት የሚሰጥ ጊዜ ነው። ትዳር ግን ከዴቲንግ በኋላ ማለት ነው የሚመጣ በህግ በቃል ኪዳን ወይም ቤተሰብ ፈቅዶ የሚደረግ ነው ማለት ነው። ይሄ በሰርግ ወይም በባህላዊ ጋብቻም ሊሆን ይችላል። በመዋዋል የሚደረግ ወደ ትዳር የሚመራ ማለት ነው እና ዴቲንግ ቅድመ ጋብቻ ነው ማለት ነው። እና በዚህ ላይ ይሄ ነው እንግዲህ ዴቲንግ ትክክል ነው ወይ? ይህን ማድረግ ዴቲንግ ለማድረግ ትክክለኛው ዕድሜ መቼ ነው? ብዙ ጊዜ ከዚህ በፊት የተጠየቅኩት ጥያቄ ስለነበረ ነው። ባይ ዘ ዌይ ዴቲንግ ማለት ሮማንቲክ ነው ወይም ፍቅር ያለበት ነገር ነው። ትክክለኛ ሚስት ባል ለማግኘት የምናደርገው ጥናት ቢሆንም በፍቅር የምንቀራረብበት መንገድ ነው። ማንን ላግባ በህይወታችን ከምንጠይቃቸው ጥያቄዎች አንዱና ዋነኛው ነው። ይህ ደግሞ በወደፊት ህይወታችን ላይ ከፍተኛ ተጽዕኖ አለው። አዎንታዊ ወይም አሉታዊ ተጽዕኖ አለው። ሰሞኑን እኔ ቴሌቪዥን ላይ አንድ ማየው ፕሮግራም አለ። ባይ ዘ ዌይ እኔ እንደዚህ በጋብቻ ዙሪያ ላይ ምናምን ያለ ፕሮግራም በጣም ደስ ይለኛል። ምናልባት አንዳንዶቻችሁ አይታችሁት እንደሆነ አላውቅም። ዩቲዩብ ላይ ፖፕ ዘ ባሉን የሚል አንድ ፕሮግራም አለ። አይታችሁት ይሆናል። ሴቶች ያላገቡ ሴቶች ባል የሚመርጡበት፣ ያላገቡ ወንዶች ደግሞ ሚስት የሚመርጡበት ነው። በአብዛኛው ሲካሄድ ማየው እነኚህ ብላክ አሜሪካን ጥቁሮች እንግሊዝ ሀገርም አሜሪካም አለ እና ሴቶች ይደረደራሉ። ብዙ ሴቶች 10 ሊሆኑ ይችላሉ፣ 12 በቃ አምረው በቃ የተቻላቸውን ፕሮቶኮል ጠብቀው ይመጣሉ። ከዛ በኋላ አንድ ወንድ ይመጣል። እነሱ ባሉን ይዛሉ። ባሉን ፊኛ ማለት ነው።
ከዛ በመጀመሪያ በእይታው ከደበራቸው ያፈነዱታል። የሆነ ጠቅ ማፈንጃ ነገር ይሰጣቸዋል። ካልደበራቸው ግን ፊኛውን ይዛሉ። እሱ እየጠየቀ ጥያቄ በቃ ማንኛዋን ነው ከዛ ውስጥ በቃ በዛ ደቂቃ ውስጥ ምናልባት 30 ደቂቃ ምናምን ነው የሚሰጠው። በዛ ደቂቃ ውስጥ ከነሱ ውስጥ መርጦ ለሱ የምትስማማውን ሚስት ይወስዳል። እንግዲህ በእይታ ፊዚካሊ አይተዋል። ከዛ ጥያቄዎችን ይጠይቃል። ብዙ ጥያቄዎችን ያዘጋጃል። ወደፊት እቅድሽ ምንድን ነው? ምናልባት ቤት ውስጥ ግጭት ቢፈጠር እንዴት ነው ሶልቭ የምታደርጉት እያለ እያንዳንዱን ይጠይቃል። በዛ ሂደት ውስጥ ግን የሚወዳቸውን ከዛ በኋላ ሁሉም ፊኛዎችን ካላፈነዳ በላንታ አሁን 2 አፈንዳ ትለዋለች። የማይፈልጋቸውን 2 ጠቅ ያደረገ እንደዛ እያለገ ሚኒማይዝ አድርጎ መጨረሻ ላይ አንድ እስክትቀር ድረስ መጨረሻ አንዷ ከቀረች በኋላ በብዙ ነገር ከተስማሙ ከዛ ልትወስጂው ወይም ልታገቢ ፈቃደኛ ነች? አዎ ትላለች። እሱም አዎ ይላል። ተያይዘው ይሄዳሉ። እንግዲህ ምን ያህል ጠንካራና ዘለቄታዊ የሚኖረው ትዳር እንደሆን አላውቅም። ኤኒዌይ ግን ምንድነው በአጭር ጊዜ ውስጥ በዚያ ሰዓት ውስጥ ሀሳብ ለሀሳብ ተገላልጸው የሚቀራረቡበትን ሁኔታ አይቻለሁ። የእኛ ግን ልዩነቱ ይሄ ነው፣ ጊዜ የሚወስድ ነው። በጊዜ ሂደት ውስጥ ባለን ሰፊ ጊዜ ውስጥ የምንጠናናበት ነው እና ሰለሞን ሲናገር ምሳሌ 19:14 ቤትና ባለጠግነት ከአባቶች ዘንድ ይወረሳል፣ አስተዋይ ሚስት ግን ከእግዚአብሔር ዘንድ ናት ይላል። እኛ ክርስቲያኖች ከነሱ የምንለየው አንዱ ክርስትና ነው። እነሱ ጋርም ብዙ ይጠያየቃሉ። ሃይማኖታችሁ ምንድን ነው? ፕሮቴስታንት ሃይማኖት ነች ወይ? አንዳንዶቹ ሙስሊሙም ሆነ ይጠይቃሉ። የኔን እምነት ተቀብለሽ አክብረሽ ትኖሪያለሽ ወይ? አላደለም ተቻችለን መኖር እንችላለን ወይ ምናምን ይባባላል። እና እኛ ግን ከእንደነዚህ አይነት ነገሮች በጣም መጠንቀቅ አለብን። ባለፈው እንዳልኳችሁ በተቻለ መጠን በእምነት አንድ መሆን አለብን ማለት ነው። እና አስተዋይ ሚስት የምትገኘው ከእግዚአብሔር ዘንድ ነው። እርሱን መጠየቅ ያስፈልጋል ማለት ነው። ለዚህ ነው ባለፈው እንዳልኳችሁ በመጀመሪያ ከእግዚአብሔር መመሪያን መጠየቅ አስፈላጊ ነው። የሰው ልብ መንገዱን ያዘጋጃል፣ እግዚአብሔር ግን አካሄዱን ያቀናለታል ይላል እንደገና ምሳሌ 16:9 ላይ እና የእግዚአብሔርን መጠየቅ። ስለዚህ ትክክለኛዋን ሴት ለማግኘት አንተ ራስህ ደግሞ ትክክለኛ መሆን አለብን። ብዙ ጊዜ ትክክለኛ ሴት ሰርች ስናደርግ ወይም እህቶች ትክክለኛ ወንድ በምትፈልጉበት ጊዜ ራሳችሁ ትክክለኛ መሆን አለባችሁ። ስለዚህ ክርስቲያን መሆን ብቻ በቂ አይደለም ማለት ነው። ሰለሞን በምሳሌ 31:10 ላይ ልባምን ሴት ማን ሊያገኛት ይችላል? ሰለሞን ከተሞክሮ ነው፣ ብዙ ምክር ይሰጠናል። ብዙ ሚስቶች ግን ልባም ሴት ማን ሊያገኛት ይችላል? ያቺ ሴት ለባሏ ዘውድ ናት ይላል። ስለዚህ ያችን ልባም ሴት ለማግኘት የምናደርገው ሂደት የምናጠናው ጥናት ነው ይሄ ዴቲንግ የምንለው። ስለዚህ ብዙዎች እንግዲህ የሚያዩት ወይም ትኩረታቸው የሚያደርጉት ተክለ ሰውነት ላይ ብቻ ነው። እሱ እንደማይዋጣ ባለፈውም ተነጋግረናል። ሰለሞንም ውበትና ደምግባት ከንቱ ነው አላለም፣ እግዚአብሔርን የምትፈራ ሴት እሷ ትመሰገናለች አለ። ስለዚህ በዚህ ዘመን ፍች የበዛበት ዋነኛው ምክንያት ይሄ ነው። ያለ በቂ መጠናናት ጋብቻ ስለሚፈጽሙ ብዙዎች ዘለው ወደ ትዳር ይገባሉ እና ጋብቻቸው በጠንካራ መሰረት ላይ መጣል አለበት። መሰረቱ ከጥናት ይጀምራል ማለት ነው። ቤት ሊሰራ በመጀመሪያ ዲዛይን ይደረጋል አለም፣ ከዚያ መሰረት ይገነባል። ቤቱ በጠንካራ መሰረት ላይ መመስረት አለበት እና ጠንካራ መሰረት ያለው ቤት ከሆነ ለብዙ ዘመን ይቆያል ማለት ነው። ማዕበል ወጀብ ቢመጣ አይናወጥም። ስለዚህ መሰረቱ የትዳራችሁ በጌታ በኢየሱስ ክርስቶስ ላይ መመስረት አለበት። የእግዚአብሔር ቃል ማቴዎስ 7:21 ላይ ምንድነው? ቃሌን ሰምቶ የሚያደርገው ቤቱን በድንጋይ ላይ የሰራ ሰው ይመስላል። ዝናብ ዘነበ፣ ጎርፍ ጎረፈ፣ ያን ቤት ገፋው፣ ነገር ግን አልተነቃነቀም። ቃሌን ሰምቶ የማያደርግ ግን ቤቱን ባሸዋ ላይ የሰራ ቤት ሰው ይመስላል። ዝናብ ዘነበ፣ ጎርፍ ጎረፈ፣ ያ ቤት ፈረሰ፣ አወዳደቁም ታላቅ ሆነ ይላል። ስለዚህ በእግዚአብሔር ቃል ላይ የተመሰረተ ትዳር ልንመሰረት ይገባል። እሱ የማይናወጥ ነው። አሁን እነዚህ ፖፕ ደባሉን ላይ የሚመራጠሩ ባለትዳሮች በእርግጠኝነት በዚህ አይነት እንትን የሚሉ ባለትዳሮች ምን ያህል እንደሚጸኑ አላውቅም፣ እግዚአብሔር ያውቃል። ግን ያው ትዳሮቻቸው በብዛት እየፈረሰ ነው እና መንፈሳዊ ሕይወት ላይ ትኩረት ልንሰጥ ይገባናል። በጸባይ መጣጣማቸውን ማወቅ፣ ግጭቶችን እንዴት ነው የሚያበርዱት፣ የንግግራቸው ኤቲክስ ምን ይመስላል፣ ለእርስ በርስ ያላቸው አክብሮት ምንድን ነው፣
በቃ ብዙ ነገር የእድሜ ልዩነቶቻችን፣ የጤንነታችን ጉዳይ የሁሉ መታወቅ አለበት። አንዳንድ ጊዜ ክሮኒክ የሆኑ በሽታዎች ሊኖሩ ይችላሉ። በትዳር ውስጥ በጣም ብዙ የማያቆየን ወይም ሚስት ወይ ባል ሊሆን ይችላል። ልጆቹን በትኖ የሚሞትበት ጊዜ ሊኖር ይችላል። ስለዚህ ክሮኒክ በሽታ እንደሌለው ማጣራት፣ አንዳንድ ጊዜ የጤና ምርመራም አስፈላጊ ነው። በተለይ ደግሞ እንዳልኳችሁ ሰው ሌላ በሽታዎች ሊኖሩት፣ ግን ክሮኒክ የሚባሉ ገዳይ የሆኑ በሽታዎች አሉ፣ ተዛማች የሆኑ በሽታዎች አሉ። እንደነዚህ አይነት በሽታዎች እንደሌሉ የጤንነት ጉዳይ መታወቅ አለበት። ይህ ሁሉ ሊጠና ይገባል። በዚህ ሁሉ ችግር የማያስከትል መሆኑን ማወቅ እና ለህይወታችን ተመሳሳይ ዓላማና ግብ ያላቸው መሆኑን፣ ስለ ወደፊት እቅዳቸው፣ ስለ ገንዘብ አያያዝን በተመለከተ፣ ስለ ልጆች አስተዳደግ ባይዘወይ በትዳር ወደ ትዳር የሚሄዱትን ወጣቶች ሳስተምር ብዙ ነገር ነው ማስተምራቸው። እንደናንተ አይደለም። ይሄ ዲቴይል ገንዘብ አያያዛቸው ምን መምሰል እንዳለበት ግልጽ ነው። የልጆች አስተዳደግ ምን መምሰል እንዳለበት እነዚህ ሁሉ ይማራሉ። ስለዚህ ይሄ ነው። ሌላው በዴቲንግ ጊዜ ደግሞ አስፈላጊው አንዱ ያሳለፉትን ህይወት ሳይደብቁ ደግሞ በደንብ መነጋገር አስፈላጊ ነው። በዚህ በውይይት ጊዜ ኢች ኤንድ ኤቭሪቲንግ ማወቅ መገላለጽ አስፈላጊ ነው። አንዳንድ ነገሮች ሽፍንፍን አድርገን እንሸፍናቸውና በኋላ ሲገለጹ እናያለን። ይሄ ጥሩ አይደለም። በጣም አድርጎ መጠንቀቅ አስፈላጊ ነው። አንድ ጊዜ ምን ሆነ መሰላችሁ? እዚህ ቦሌ የባለቤቴ እህት አለች። እሷ ጎረቤት የሚኖሩ አንድ ቤተሰቦች ነበሩ፣ ባልና ሚስቶች እና የእነሱ ታሪክ በጣም የሚገርም ነው እና በጣም ፍቅር ያላቸው ባልና ሚስቶች ነበሩ። ሚስትየው ባለቤቷን በጣም እንትን ስለምትለው በተክሊል እንጋባ አለችው። ተክሊል ማለት እንግዲህ ይገባቸዋል። እኛ ቃል ኪዳን እንደምንለው በኦርቶዶክሶች ተክሊል ይላል እና ተጋብቶ ይኖራሉ እና በሚኖሩበት ሰዓት የሚስትየው እናት አሮጊት ሴትዮዋ እዛ ሊጠይቋት ሲሄዱ እሷ ቤት አንድ ልጅ አለች። ያችንም ልጅ የዘመድ ልጅ ናት፣ እናቷ ሙት ናት ብለው የእናቷ እናት ትንከባከባታለች። ስለዚህ እነዚህ ደግሞ ልብስ ይገዙላታል፣ ብዙ ነገር ያደርጉላታል፣ ባልና ሚስቶች ማለት ነው። የእናቷን የምታሳድጋት ልጅ ሶሪ ወንድ ነው በነገራችን ላይ እናትየው የምታሳድገው ወንድ ልጅ ማለት ነው። እንደዛ እንትን እያደረጉለት ቆዩና ኋላ ምን ሆነ መሰላችሁ? እነዚህ ደግሞ ባልና ሚስቶች ከአብራካቸው አንድ ልጅ ወለዱ። አንድ ልጅ ብቻ ነው ያላቸው። ወልደው ደህና ትምህርት ቤት ያስተምሩታል። ፋይናሊ ይቺ ሴት ሚስትየው አንዳንድ በሽታዎች፣ ተጓዳኝ በሽታዎች ያጠቃት ጀመር። በኋላ ብዙ እንደማትቆይ እየገባት መጣ። ከዛ በጣም የሚያስጨንቃት ነገር ነበረ። ምን ነበረ መሰላችሁ የሚያስጨንቃት? ያ እናቷ ቤት ያለው ልጅ የእሷ ልጅ ነው። ባለቤቷን ከማግባቷ በፊት ገና ወጣት እያለች ከሆነ ወንድ ጋር ስትዘል አርግዛ የወለደችው ልጅ ነው እና እናቷ ጋር ሳድጋ እናትየውና እሷ ናቸው ሚስጥሩ የሚያውቁት። አንዳንድ ዘመዶች ያውቃሉ። ልክ እንዳልወለደች እንዳላገባች ሆና ነው ይሄን ሰው እያገባችው። ልክ እስከ ተክሊል ድረስ የተጋቡት አልነገረችውም፣ በጭራሽ አልነገረችውም። ያው የዘመድ ልጅ ነው ብለው ምን ያደርጋሉ? ይረዱታል። ኋላ ምን ሆነ መሰላችሁ? እቺ ሴትዮዋ ልትሞት አካባቢ የእናቷ እህት አክስቷ መጣችና፣ አክስቷ ማለት ነው፣ አንቺ ልትሞቺ ነው፣ ስትሞች እኮ ይሄ ቤት አለ፣ መኪና አለ፣ እንደገና የሆነ ቢዝነስ ደግሞ ሾፕ አላቸው። እነኚህ በሙሉ ንብረት ከአብራካችሁ ለተወለደው ልጅ ነው። የአንቺ ልጅ እኮ 5 ሳንቲም አያገኝም። ድንቡሉ መጣሉ ነው፣ በረንዳ ማደሩ ነው። አንቺ ከሞትሽ ማን ይረዳዋል? እናትሽም አሮጊት ናት፣ እሷም ዛሬ ነገ ልትሄድ ትችላለች። ስለዚህ ምንድነው የሚሻለው አሉና በጣም አስጨነቃት ቻት። ስለዚህ ምን ይሻላል አለች አክስትየዋን። አክስትየዋ ምን አለቻት? ንገሪው፣ በቃ የፈለገውን ያምጣ ንገሪው። ከዛ በኋላ ብዛቢል ንብረታችሁን ትከፋፈላላችሁ፣ ያንቺን ድርሻ ለዛኛውም ልጅሽ ትሰጪዋለሽ፣ ልጁ ባዶውን አይቀርም። አለበለዚያ ግን ካልነገርሽው አንቺ ከሞትሽ አለቀ። ያን ልጅ ዞር ብሎ ማንም አየው፣ ያንቺ ልጅ መሆኑን ማንም አያውቅም አለችና ስትነግራት ለምን አልነግረውም አለች። በቃ
አንድ ቀን ወሰነች። የምነግራችሁ ታሪክ እውነተኛ ታሪክ ነው። ባይዘዌ እኔ ቤተሰቦቹን በደንብ ማቃቸው ከማወቅም በላይ ይገርማቸዋል። እነግራችኋለሁ። ያኛው ልጅ ይሄ የሴትዮዋ ልጅ በጎን የሆነው በኋላ አድቬንቲስት ሁሉ ሆኖ እኛ ቸርች ይመላለስ ነበር። ከዛ ወደ ውጭ ሀገር ነው ሄደው እና ኤኒዌይ አንድ ቀን ምን አደረገች? በቃ ልትነግረው ወሰነች እና ባለቤቷ ሲገባ መሬት ላይ ተነጠፈች። ምን ነው ተነሽ፣ በቃ እግሩ ላይ ወደቀች፣ ተነጠፈች። ተነሽ ያለ ምንድን ነው ንገሪኝ። አይ ብዙ ዘመን የደበቅኩ ነገር ልነግረው ነው ዛሬ። ምንድን ነው ንገሪኝ። እንዴ እኔ ወድሽ የለ እንዴ? ታውቂያለሽ፣ ላንቺ የማልሆነው ነገር አለ፣ ንገሪኝ። ከዛ በኋላ ፈነዳችሁ። ማሚ ቤት እኮ ያለው ያ ልጅ እኮ የኔ ልጅ ነው አለና ደንግጦ ወደኋላ ፌንት ነቀለ፣ ወደቀ። ከዛ አለች። የጎረቤት ሰዎች ተጠሩ። በመኪና ይዞት ሐኪም ቤት ሄዱ። ራሱን ሳተ። ከዛ በኋላ ሐኪም ቤት ሄዶ አንድ ቀን ነው 2 ቀን ተኛ እና መጨረሻ ላይ ወደ ቤት ሲመጣ ምንም አላነጋገራትም። አንድ አክሽን ወሰደ። በቃ ምን አደረገ መሰላችሁ? ቤታቸው እንደዚህ ጂ+ ፎቅ ነው። ወደ ፎቅ መውጫውን መንገድ ለብቻ አጠረና ከውጪ እንደመጣ ቀጥታ ወደ ፎቅ የሚያስወጣ ላይ እሷ ሳሎንና ወርታች ትቶ እሱ በሩን ዘግቶ ወደ ላይ ብቻውን መኖር ጀመረ እና ብዙ ሰዎች መጥተው አናገሩት። በጭራሽ በቃ ልክ እንደ ዱዳ ምንም መልስ መስጠት አልፈለግም። እዛ መጨረሻ ላይ የተነፈሰው ቃል ምንድነው? ለነሱ ተውኝ፣ እኔ መጀመሪያ ብትነግረኝ ኖሮ እቀበላት ነበር በጣም ስለምወዳት፣ አሁን ግን ምንም አላደርገውም፣ በቃ ከእሷ ጋር መነጋገርም ማየትም አልፈልግም ብሎ እዛ በራሱ ኑሮ መኖር ጀመረ። እሷ ከልጆቿ ጋር ያንንም ልጅ አመጣችው። እንደተባለው ያ የመጀመሪያ ከውጭ የወለደችው ልጅ እንደመጣ አጋጣሚ ሆነው እዛ የባለቤቴ ጎረቤት ነበረ፣ ከኔም ጋር ተገናኘን። እንደዚህ ብሎ ቸርች መምጣት ጀመረ። ተጋብዞ ፉሏ ቸርች የፉሏ ቤተክርስቲያን አባል ነበረ እስከተወሰነ ጊዜ ስለማስታውሰው። ከዛ በኋላ ውጭ ሀገር ሄደዋል፣ አሜሪካ ይሆን ካናዳ አላውቅም። ብቻ ከዛን ጊዜ ጀምሮ የሰውዬ ምን ሆነ መሰላችሁ? ጠጪ፣ ማይጠጣው መጠጣት ጀመረ። ሲፈልገው ሴት ይዞ ይገባል። ይቅርታ አይኗ እያየ በቃ እንደፈለገው የራሱን ኑሮ መኖር ጀመረ። ፋይናሊ እሷ ሳትሆን እንዲያውም እሱ ነው ቀድሞ የሞተው። በቃ የመጨረሻ ህይወቱን ጠላ እና በጣም የሚያሳዝን ታሪክ ነው የሆነው። እና ይህን ሁሉ ታሪክ የነገርኳችሁ ለምንድን ነው? መጀመሪያውኑ ብትነግረው ኖሮ ይሄ ሁሉ አይሆንም ነበር። እሷ አይቀበልኝም ብላ ነው፣ ግን ይቀበላት ነበር፣ ይወዳት ነበር። ልጇን እንደ ልጅ አድርጎ ያሳድግላት ነበር። አሁን ግን በጭራሽ ያውን በተክሊል እንጋባ ብላኝ እንዴት አታለኛለች አለ። በጣም ያለበት ጊዜ ነበር። ስለዚህ ምን ለማለት ነው? በዴቲንግ ጊዜ ያሳለፋችሁትን ህይወት ሳትደባበቁ መነጋገር። ልጅን የሚያህል ነገር ላይኖራችሁ ይችላል። ሌላም ያደረጋችሁት ስህተቶች ካሉ ግልጽ ሆኖ መነጋገር። ባልና የማይደበቁ ነገሮች አሉ ብዙ። በእህቶች በኩልም በደንብ መነጋገር ነው። ምንም መቀባበል ይቻላል። ሁላችንም ኃጢአተኛ ነን፣ ማንም ንጹህ የለም አይደል? ስለዚህ ኃጢአተኛውን ደግሞ ጌታ ኢየሱስ ክርስቶስ ይቅር ይላል፣ እንደ አዲስ አድርጎ ይቀበላል። ስለዚህ እንደነዚህ አይነት ነገሮችን በዴቲንግ ጊዜ መወያየት አስፈላጊ ነው። መጠናናት ተገልጿል። ሌላው በዚህ ጥናት ውስጥ እንግዲህ ዋነኛው ፍቅር የሚባለው ነው። ፍቅር እንዴት እናየዋለን? እንዴት ልንገልጸው እንችላለን? በዴቲንግ ጊዜ ወጣቶች ሊጠይቁት የሚገባው አንዱና ዋነኛው ጥያቄ ነው። በእውነተኛ ፍቅር ይወደኛል፣ ትወደኛለች ብሎ በደንብ ማጤን። አንዳንዶች እንግዲህ በተለያየ ምክንያት ትዳርን ሊፈልጉ ይችላሉ፣ ወይም ልትፈልጋት ትችላለህ። በእውነተኛ ፍቅር ትወደኛለች፣ ለእኔ ያለው ፍቅር እንዴት ነው? እውነተኛ ፍቅር ነው? ትዳርን መሰረት ያደረገ ነው ወይስ ስሜታዊ ነው? እና ከፍቅሯስ እውነተኛ ሰላምና ደስታን አገኛለሁ? ንጽህናና ቅድስና ያለበት ፍቅር ነው የሚለውን ባለፈው እንዳልኳችሁ ኢንፋቹዌሽን ላቭ፣ ጄኑዊን ላቭ
እውነተኛ ፍቅር ትዳር መሰረት ያደረገ ነው። ወጣቶች ትዳር ውስጥ ስትገቡ ተጠንቀቁ። እንደ ዛሬው ሞት ኩልሽ አይደለም። ያኔ የፍቅር ናፍጣ ያልቅና ያው መፋጠጥ ይመጣል። ስሜታዊ ፍቅር ይሄ ነው። ችኩል ነው፣ ምክንያት የለሽ፣ አሰልቺ ነው፣ ራስን መግዛት የሚሳነው ነው። በእውነተኛ ፍቅር ውስጥ በሁሉ መልኩ የእግዚአብሔር ጸጋ ይታያል። እውነተኛ ፍቅር የጋላ አይደለም፣ የተረጋጋ የሰከነ ነው። ለጋብቻ የሚቆየውን ግብረ ስጋ ግንኙነት አሁን ካልፈጸምኩ እያለ አያስቸግርም። ይሄ ጄኑን የሆነ ፍቅር። ለአንዳንዶች ፍቅር ወሲብ የሚመስላቸው አሉ። ገንዘብ፣ መብላት፣ መጠጣት ይመስላችኋል። ነገር ግን ፍቅርን እነዚህ ነገሮች አይገልጹትም አይደል? ዮሐንስ ፍቅር የሌለው እግዚአብሔርን አያውቅም እኮ አላለም? እግዚአብሔር ፍቅር ነውና። ይህ ፍቅር ይህን ስንለብስ ይህን ፍቅር በዚህ ፍቅር ውስጥ ስንጠለል ትዳራችን በደህንነት ቀጠና ውስጥ ይሆናል። ስለዚህ ምንም ሊያናውጠን አይችልም በእንደዚህ አይነት ፍቅር ውስጥ ከተጠለልን። እና ማርቲን ሉተር ሰላምና ፍቅር ማግኘት ከወንጌል ቀጥሎ የእግዚአብሔር ስጦታ ነው ይላል። የእግዚአብሔር ስጦታ ነው። ስለዚህ ይሄ ፍቅር የጸና ፍቅር መሆናል። የጸና ፍቅር በዚህ አይነት ፍቅር የሚጋቡ ወጣቶች የጸና ፍቅር የጸና ያልኩበት ምክንያት ምንድነው? ትዳር ብዙ ጊዜ ፈተናዎች ሊገጥሙት ይችላሉ። ማጣት አለ፣ አለመግባባት አለ፣ ሐሜት ወዘተ። ይህን ሁሉ የፈተና ማዕበል መቋቋም የሚችል የጸና ፍቅር ያስፈልጋል። እውነተኛ ፍቅር። ልጁ የፍቅር ደብዳቤ ሲጽፍላት በጣም የድሮ ደብዳቤ አጻጻፍ ነበር። እንደ ሰማይ ጥልቀት፣ እንደ ባህር ስፋት ምናምን እምወድሽ ይላል። ከአንቺ በምንም አይነት ልለይ አልችልም አለና መጨረሻ ላይ ስለ ፍቅሩ ገለጸ። መጨረሻ ዝናብ ካልመጣ ከሰዓት መጥቻ ይሻለሁ አለ። ዝናብ ችን ፈተና እንኳን ማቋቋም አልቻለም የሱ ፍቅር። እና ሳምሶን ወደ ምስቱ ሲሄድ የገጠመውን ታስታውሳላችሁ። አንበሳ ነበር፣ ዝናብ አልነበረም። ያንን ተጋፈጠው፣ አሸነፈው። ፍቅር ነውና ፍቅር ነው። መኃልየ 8 ላይ ምንድነው የሚለው? 8:7 ላይ ፍቅርን ፈሳሾች ያሰጥሙት ዘንድ አይችሉም ይላል። እውነተኛ ፍቅር ይገለጻል። ትዳርን ከሚያዳብሩ ነገሮች አንዱ ለሌላ ያለውን ፍቅር መገላለጽ ነው። ስለዚህ በነገራችን ላይ በጣም በዴቲንግም ጊዜ በጣም ኤክስፕሬሽን አስፈላጊ ነው። ፍቅር መግለጽ ማለት ይሄ በቃላት መውደዳችንን የምንገልጽባቸው የተለያዩ ነገሮች ሊኖሩ ይችላሉ። በስጦታ ፍቅር እንክብካቤ ይፈልጋል። በተለይ ሴቶች በጣም የፍቅር ቃል ይፈልጋሉ። አንዲትን ሴት እወድሻለሁ ብለህ መንገር ወይም እንደምንወዳት ስንነግራት ለሚስቶቻችንም ጭምር ማለት ነው። በወንዝ ዳር እንደተተከለ ዛፍ ነው ፍሬዋ እንደምታፈራ ሁሉ የሚለመልሙት ሴቶች የፍቅር ቃል ይፈልጋሉ። ባይዘው ወንድና ሴቶች ተፈጥሯችን ይለያያል። ወንዶች ሞሮፍ ተግባር ነው የምንፈልገው። አንቱ መባል እንፈልጋለን፣ መከበር እንፈልጋለን። በተግባር ነው በቃ ተግባር ነገሮች እንወዳለን። ባለትዳሮችም ቢሆን ሚስቶቻችን በተግባር ካልገለጹልን እንደሚወዱን ፍቅር አይደለም። ሴት ግን በቃላት በንግግር አስተውላችሁ ከሆነ ሴቶች ኔጌቲቭ የሆነ ቃል አይወዱም። እንደ ምሳሌ ብነግራችሁ አንድን ወንድ ልጅ ጥቁር ከሆነ ባሪያው ትሉታላችሁ። ዳዝንት ኬር ምንም አይመስለውም ባሪያው። ጆሮ ቀና ያለ ከሆነ እንደዚህ ጆሮ ዲሽ የምንለው ልጅ ነበር አስታውሳለሁ። ዲሹ በቃ ስሙ ነው፣ ምንም አይመስለውም። ኢማጂን አስቡ፣ ሴት ልጅ እንደዛ መስደብ ይቻላል? መስደብ ሳይሆን በእንደዚህ አይነት ቅጽል ስም መጥራት ይቻላል? እድሜ ልኳን አታናገረህም ባሪያው ትላት። ምክንያቱም ኔጌቲቭ ቃላት አይወዱም በተፈጥሯቸው። ስለዚህ ሴቶችን በፖዚቲቭ በቃላት በቃላት እኔ ባለትዳሮቹን ሳስተምር ነው። በቃላት የፈለጋችሁትን ከሚስታችሁ መበዝበዝ ትችላላችሁ፣ ማግኘት ትችላላችሁ። እንደምትወዷት አቆላምጣችሁ በመጥራት እንደምትወዳት ደጋግማችሁ መናገር እና አንድ እንግሊዝኛ አባባል ለምን ይላል? It is easy to fall in love
but it is much harder to stay in love with the same person for the rest of one's life ይላል። አዎ በፍቅር መውደቅ ቀላል ነው። በፍቅር መቆየት ደግሞ የበለጠ ጠንካራ ነው። በተለይ ደግሞ ከአንድ ሰው ጋር በህይወት ዘመን ሁሉ መጽናትና መቆየት ቀላል አይደለም ይላል። አዎ ስለዚህ ማፍቀራችንን መግለጽ አለብን። አሁን ያለው ትውልድ ጥሩ ነው። እውነት ለመናገር የአሁኑ ዘመን ወጣት ፍቅር ኤክስፕሬስ ለማድረግ ብዙ አይቸግረውም። እንደ ድሮ አይደለም። የድሮ አባቶቻችንን ስታይ እስቲ አስቡ እንግዲህ ወላጆቻችሁን ስታዩ ምናልባት በተለይ ተለቅ ያሉ አባቶች ካሉ ሚስቶቻቸውን አፈቅራለሁ ብለው ሲናገሩ አይሰማም። እኔ ወላጆችን ሳስብ አስታውሳለሁ። እንደውም በቁልምጫም አይጠራትም፣ ወይ በስም ይጠራታል፣ ወይ በቀል አባት ነው ይላል። አባት ታላቅ ልጅ ከሆናችሁ በታላቅ ልጅ ይጠራል። እንደዛ አሁን ኤክስፕሬሽን አለ፣ ግን በጣም አስፈላጊ እንደሆነ ነው የምነግራችሁ። አንድ ጊዜ አንድ የጋብቻ አስተማሪ ሴሚናር ከሰጠ በኋላ ለወንዶች ማለት ነው፣ ከዛ በኋላ ለሚስቶቻችሁ እኔ የምነግራችሁን ቃል እስቲ ቴክስት አድርጉላቸው አለ እና ምንድን ነው የምትሏቸው አለ። በእንግሊዝኛ ነው እንግዲህ ማይ ዲር አይ ላቭ ዩ ውዴ ወድሻለሁ የሚል ቃል ነው። በእንግሊዝኛ ጻፉላቸው አለ እና ሁሉም ሞባይላቸውን አወጡና ይህን ጻፉ። ከዛ በኋላ ኢሚዲየትሊ ሪስፖንድ ያደረጉ ሴቶች አሉ እና ምንድን ነው ያሉት? በጣም የሚገርም በሰላም ነው? መኪናዋን ደግሞ ገጫሃት? ምን ፈልገ ነው ደግሞ ዛሬ? ለከፋ ነው? መቼም ፈገግ እንዳስባላችሁ እርግጠኛ ነኝ። እና ላቭ ዩ ቱ አይ ላቭ ዩ ቱ ያሉ በጣም ጥቂት ናቸው። እነኚህ እንደዚህ ያሉት ሰዎች ልምድ ያላቸው ባሎቻቸው ደጋግሞ እንደሚወዷቸው የሚገልጹላቸው ሴቶች ናቸው። አይ ላቭ ዩ ቱ። ስለዚህ ፍቅርን መስጠት ፍቅርን በመስጠት ይገለጻል ማለት ነው። እግዚአብሔር እኮ እንዲሁ ዓለሙን ወዷልና ብሎ አላበቃም። አንድ ልጁን በመስጠት ገለጸ አይደል? ፍቅር ራስ መስጠትን ይጠይቃል። እውነተኛ ፍቅር ኃይል አለው፣ የመለወጥ ኃይል አለው። ያ በመጽሐፍ ቅዱስ ውስጥ 650 ጊዜ በላይ ነው ስለ ፍቅር የተጠቀሰው። በተለይ ጳውሎስ በአንደኛ ቆሮንቶስ 13 ላይ ስለ አጋፔያዊ ፍቅር እዛ ላይ ገልጿል፣ እናውቀዋለን። የመለወጥ ኃይል አለው። ብዙ ጩኸት፣ ብዙ ንግግር ትዳርን አይለውጥ። እውነተኛ ፍቅር ግን የመለወጥ ኃይል አለው። ስለዚህ ነው ጳውሎስ በአንደኛ ቆሮንቶስ 14 ላይ ምን አለ? ፍቅርን ተከታተሉ አለ። ፍቅርን ተከታተሉ፣ አትተዉት ማለት ነው። አትልቀቁት ማለት ነው። አሳዱት ማለት ነው። ይህም ፍቅር ልበሱት ማለት ነው ጳውሎስ እያለ ነው። ይህ ፍቅር ከትዳር በፊት የሆነ በኋላ ልንከታተለው ይገባል እና በዚህ አይነት ፍቅር መያዝ አለባቸው። አንድ የጋብቻ አማካሪ አንድ ባል ወደ ጋብቻ አማካሪ መጣና ምን አለ? እኔ ባለቤቴን ላስተውላት አልቻልኩም አለ። ሁሌ በገባው ቁጥር ትነጫነጫለች እና አልገባኝም እና በጣም የሚገርም ጥሩ ቤት አለን፣ ጥሩ መኪና አለን፣ ልጆቻችንም ጥሩ ትምህርት ቤት ነው የምናስተምረው፣ ቤታችን የተሟላ ዕቃ ነው ያለው፣ የሚያስፈልገን ነገር ሁሉ ሞልቷል። ግን ሁልጊዜ ትነጫነጫለች ባለቤቴ አላስተዋልኳትም። አዎ እቺ ሚስት የፍቅር ረሃብተኛ ነች። ወገኖቼ ፍቅር በቁሳዊ ነገር፣ በሀብት፣ በስልጣን፣ በዝና አይተካም። የፈለገው ነገር ይኖራችሁ በጭራሽ አይተካም። ፍቅር የፍቅር ረሃብተኛ ነበረች። ስለዚህ መፈቃቀር በዴቲንግ ላይ እንግዲህ ምን ያህል መዋደዳችሁን በደንብ ማጥናት አለባችሁ። ሶኮልድ ዝም ብሎ ብቻ ባል የለኝም እድሜ ገብቷል ስለዚህ ልቀበለው ብለሽ አንዱን ወንድ መቀበል ጥሩ አይደለም። ረጅም እድሜ አይኖረውም ያ ትዳር። ስለዚህ ዛሬ ሞሮፍ የነገርኳችሁ ምንድነው፣ በዴቲንግ ጊዜ እነኚህን ነገሮች ሁሉ ማየት አለበት። እንግዲህ በዚህ ዙሪያ ላይ አንድ የምነግራችሁ ነገር አለ። አንዲት ሴት ፓርቲኩላርሊ እንዴት አድርጌ ነው መመርጣት? ቤተክርስቲያን ውስጥ ብዙ እህቶች አሉ። ከዚያ ውስጥ ወደ አንዷን እህት እንዴት አድርጌ ነው ሴሌክት ማድረጋት መመርጣት ብላችሁ ለምትጠይቁት ጥያቄ አንድ ስቴፕ ልንገራችሁ። 7 ስቴፕ ፎር ሜሬጅ የሚል አለ።
ይሄ ይህን ደረጃ 7 ደረጃዎች ወደ ትዳር የሚወስዱ እነኚህ ደረጃዎች በትክክል የምንወጣቸው ከሆነ ማች የምታደርገንን እህት መምረጥ እንችላለን። ይሄ በጣም ጠቃሚ ነው። የመጀመሪያው ስቴፕ አንደኛ ኦብዘርቬሽን ይባላል፣ በእንግሊዝኛ መመልከት። ይሄ ማለት ማንም የሚከለክል የለም። መመልከት መመልከት መመልከት፣ ወደ ግራ መመልከት፣ ወደ ቀኝ መመልከት፣ በየቤተ ክርስቲያኑ ማየት። በቃ ኦብዘርቬሽን የሚባለው ይሄ የመጀመሪያው። ያው አስተያየታችን ትኩረት ያለው አስተያየት ነው። ኦብዘርቭ ማድረግ ማለት ዝም ብለህ መመልከትም ብቻ አይደለም። በደንብ አድርገን አይናችንን ገልጸን ማየት አለብን። አዎ። ከዛ በኋላ ግን ካገባን በኋላ አንድ ፓስተር ነበር ድሮ፣ ፓስተር ግርማ ምን ይላሉ? ከማግባታችሁ በፊት አይናችሁን በደንብ ገልጻችሁ ካገባችሁ በኋላ ግን እንደ አቃቂ ጋሪ ይላሉ። ጋሪዎችን አይታችሁ እንደሆን በግራና በቀኝ ከለላ ያደርጋሉ እና አንድ ዳይሬክሽን እንደው እንደ አቃቂ ጋሪ ከለለ ሚስታችን ብቻ ማየት ነው ይላሉ። እና ከማግባት በፊት ኦብዘርቬሽን ይቻላል ማየት። ይሄ የመጀመሪያው ነው። ከኦብዘርቬሽን በኋላ ሁለተኛው ፍሬንድሺፕ ይመጣል። ይሄ ሁለተኛው ደረጃ ነው። ፍሬንድሺፕ ማለት ጓደኝነት መመስረት። ይሄ ጓደኛ ማለት እንግዲህ ቦይፍሬንድ ገርልፍሬንድ ማለት አይደለም። መቀላቀል ማለት ፌሎሺፕ መመስረት ማለት ነው። ፌሎሺፕ በምናደርግበት ጊዜ በቃ ጓደኞች ነን ማለት ነው። በቸርች ውስጥ በኳየር ደረጃ ሊሆን ይችላል፣ በቤተ ክርስቲያን ወጣቶች ህብረት ላይ ሊሆን ይችላል። መቀላቀል ግልጽ ነው። እህቶቼ በተለይ አንድ የምትጎዱት ይሄ ነው። አንዳንድ እህቶች መቀላቀል አይፈልጉም። ቸርች ተካፈሉ ይወጣሉ እና እንደዛ መሆን የለበትም። መቀላቀል አስፈላጊ ነው። ከወንድሞች ጋር ህብረት መፍጠር፣ መጫወት፣ መሳት። ከዛ በኋላ ነው ከፍሬንድሺፕ በኋላ ነው ሶስተኛ ላቭ የምትባለው ነገር የምትመጣው። ከዚያ ከጓደኞች መካከል አንዷን የመጠል ነገር ይኖራል፣ የማነጣጠር። እንግዲህ በፌሎሺፕ ጊዜ በፍሬንድሺፕ ጊዜ በደንብ ትቀላቀላላችሁ፣ ትጨዋወታላችሁ፣ ታወራለህ፣ ምን ትላለህ። ከዛ ውስጥ ደግሞ አንዷ አትራክት የምታደርግ ታገኛለህ። በብዙ ነገሮች ከአንተ ጋር የምትሄደውን ታያለህ። እሷም እንደዚሁ ባይዘ ወይ ለሁለታችሁም ነው የምናገረው። እንደዚህ አይነት ወንድ ታገኛለሽ እና ከዛው አንድ ጋር ፍቅር እንደ ማግኔቲክ ነው፣ እየቀረባችሁ ትመጣላችሁ። ግልጽ ነው። እኔ ባይዘ ወይ ባለቤቴን ድሮ መቀሌ ነው የተገናኘ ነው። ሳገባት ይሄን 7 ስቴፕ በደንብ ነው የተሻገርኩት። አሁን ነው ትምህርቱን አላውቀውም፣ 7 ደረጃዎች እንዳሉት አላውቅም። ግን አሁን ሳስበው ከቆየው በኋላ በትክክል ነው የተራመድኩት። ምክንያቱም ኦብዘርቬሽን አካሄድኩኝ፣ ፍሬንድሺፕ ነበርን ኳየር ውስጥ። ከዛ ከኳየሩ ወጣች አብረን ከምንዘምራቸው እህቶችና ወንድሞች እኔና እሷ በቃ መለየት ጀመረን። የሆነ ማታ ማታ የኳየር አባሎችን በምንሸኝበት ጊዜ በቂና እንጂ ትለኛለች፣ ወደኋላ ቀረት ላይ ጠብቀኛለች። ቸርች ምናምን ቆላለፍ ነበር በወቅቱ። ወንጌላዊ አልነበርኩም፣ አስተማሪ ሞኝ እያለሁ ከወንጌላዊ ቁልፍ ተቀብዬ ቸርች ጥናት አድርገን ምዘጋውም ቆልፎ ነው ነበር እና ወደኋላ ቀረት ትላለች። እና እንደዚህ አይነት እሷም ስትቀርበኝ እኔም ስቀርባት በቃ ወይ ወደ ፍቅር ሄደ፣ አደገ ማለት ነው። አያችሁ፣ ወደ ፍቅር አደገ በጣም በቃ ብዙዎች እስኪያዩ ድረስ። የሆነ ክሪስማስ ጌም ምናምን ስንጫወት ስጦታ በሚኖርበት ጊዜ የተለየ ስጦታ ታመጣልኛል፣ እኔም የተለየ ስጦታ ሰጣታለሁ። አያችሁ፣ ከዛ መቀራረብ ጀመር። ላቭ የሚብለው ነገር መጣ። እኔም ስለሷ እሷም ስለኔ ማሰብ ጀመር። ከዛ ወደ 4ኛ ደረጃ ትሄዳላችሁ። ከላቭ በኋላ ምንድነው? ኮርትሺፕ ነው። ይኸውላችሁ ኦብዘርቬሽን፣ ፍሬንድሺፕ፣ ላቭ፣ ኮርትሺፕ። ከፍቅር በኋላ ኮርትሺፕ። ኮርትሺፕ ማለት በሁለቱ መካከል የሚደረግ ስምምነት ማለት ነው። ቤተክርስቲያን አያውቅም፣ ሽማግሌዎች አያውቁም። ሁለታችሁ የምትስማሙበት የምትጠያየቁበት ጊዜ ነው ያ ኮርትሺፕ። እና ፍቅር ካለ ሁለታችን የተዋደድን ሄደና ወደ ኮርትሺፕ ስትሄዱ ይህንን ስቴፕ የምጠብቃችሁ የምትሄዱ ከሆነ ምንም የምትደነግጡት ነገር የለም። አንዳንድ ወጣቶች ይህንን ስቴፕ አይጠብቁም። አንድ ቀን ከተያዩ በሌላው ቀን የጋብቻ ጥያቄ ያቀርባሉ። ከዛ ይደነግጣሉ፣ ያልሆነ መልስ ያገኛሉ። ኖ ወይ። አንድ ወንድም እኔ ያስታውሳለሁ አንድ ጊዜ 7 ጊዜ ጠይቄ አድቬንቲስት እህቶች አሳፍር እንትን ብለውኛል አለ፣ እምቢ ብለውኛል። እኔ ደግሞ ምን ያልኩት 7 ሮንግ የሆነ ወይም የተሳሳተ ጥያቄ ነው ያቀረብኩት። እንዴት አለ። በቃ
መጠየቅ በሚገባ ጊዜ አልጠየቅም። ለምን ስቴፑን አልተከተለም? እኔ አሁን እንዳልኳችሁ ላቭ ከተመሰረተ በኋላ በዚያ ጊዜ ውስጥ ነው እንግዲህ ይሄ ዴቲንግ የምታደርጉት። በደንብ ታወራላችሁ፣ ትቀራረባላችሁ። ወደ ኮርትሺፕ ስትሄዱ ይዟችሁ ይሄዳል። እኔና ባለቤቴ አስታውሳለሁ ልንጠያየቅ አካባቢ በጣም ምንድን ነው የወደፊት ዓላማ ትለኛለች። እንደዚህ መማር፣ ከዛስ ማግባት፣ እግዚአብሔር የሰጠኝን ጥሩ ክርስቲያን። አንቺስ? እኔም እንደዚሁ እግዚአብሔር የሰጠኝ አገልጋይ። አንተ አላለችኝም፣ ግልጽ ነው። አንተን ነው ማገባው አላለችኝም እንጂ ይገባኛል ስሜቷ ሁሉ፣ እኔም ስሜቷ ይገባኛል። ከዛ በኋላ ወደ ኮርትሺፕ ስንሄድ አስታውሳለሁ አንድ ቀን በቃ ለምን አንድ ቀን 2 ሳምንት ያህል እንጸልይበትና ስለዚህ ነው የምጸልይ እንኳን አላልኳትም። በጣም የሚገርም የምጸልይበት ጉዳይ አለ፣ አንቺም ጸልይበት፣ ከ2 ሳምንት በኋላ ግን አነጋግርሻለሁ አልኳት። ፈገግ ብላ እሺ አለች። ሺ ዋዝ ኤክስፔክቲንግ በቃ እንድጠይቃት ትፈልግ ነበር፣ ትጠባበቅ ነበር። ከዚያ ምንም እንትን አላለችም። በቃ ለእኔ መልሱ ያ ቀን ነበር የተመለሰልኝ። እሺ አለች። ከዛ ጸለይን። ከ2 ሳምንት በኋላ ያው እንዳልኳችሁ ያው የሆነ ቦታ ላይ ምሳ ጋበዝኳት። ትልቅ ሆቴል ነው። እዛ ነበር የጠየኳት። ከዛ በኋላ ምሳ ከበላም በኋላ መናፈሻ የሆነ ነገር አለች። እዛች ጋር ቁጭ ብለን እንደዚህ የትዳር አጋሬ ብትሆኝ ምን ይመስልሻል ስላት አላንገራገረችም። እግዚአብሔር ይመስገን እኔም ሳስብ ነበር አለች። እና አያችሁ ስቴፑን ተከትዬ ስለሄድኩ ምንም ችግር አልነበረም። ኮርትሺፕ 4ኛ ላይ ነው። አሁን ኮርትሺፕ ከደረሳችሁ በኋላ ሁለታችሁ ከተጠያየቃችሁና ከተስማማችሁ በኋላ 5ኛ ደረጃ ኢንጌጅመንት ይባላል። ይሄ መተጫጨት የምንለው እዛ ላይ ነው። ከሁለታችሁ ወደ እውቅና ወዳለው ኢንጌጅመንት እውቅና ያለው ስርዓት ነው። በመጽሐፍ ቅዱስ ውስጥ አለ እና ይሄ ስርዓት በቤተሰብ የሚፈጸም የቤተክርስቲያን አባላት እንዲያውቁት ማድረግ ማለት በተለይ ቤተሰብ ሽማግሌ መላክ ማለት ነው። እኔ እንዲያውም በጣም የሚገርማችሁ ያንኑ ቀን ነበረ የጠየኳት። መቼ ነው ሽማግሌ የምልከው አልኳት። በተቻለ መጠን ከኮርትሺፕ ወደ ኢንጌጅመንት ብዙ መቆየት አያስፈልግም። እዛ ውስጥ ነፋስ ይገባል፣ በጣም አደገኛ ነገር ሰይጣን ይገባል እና ለምን ከዛ በኋላ ክሎዝ ሆነን ሰዎች ሲያዩን ብዙ ነገር ሊሉን ይችላሉ፣ ሊያሙን ይችላሉ፣ አገልግሎታችሁ ሽባ ሊያደርጉት ይችላሉ። ያላደርጋችሁት ታደረጋችሁ ማለት ይቀናቸዋል። የሚቀና ሰው በመካከል ሊኖር ይችላል። ተንኮል ሊሰራባችሁ ይችላል። ስለዚህ በጣም መጠንቀቅ ነው። ቤተሰብ ማሳወቅ በጣም ጥሩ ነው። ቤተሰብ ካወቀው ነገሩ በደንብ ጠበቀ ማለት ነው። አያችሁ በብሎ እንደማጥመቅ ማለት ነው። እኔ ቤተሰብ ካሳወቅኩ በኋላ የተሰማኝ ነፃነት ልነግራችሁ አልችልም። ከዛ በፊት በጣም በረገግ ነበር። አንዳንድ ጊዜ እንኳን የሆነ ቦታ ሁለታችን ካፌ ልንገባ እንትን እናስብን እፈራለሁ። ሰው ቢያይነት ስላለሁ በሌላ አንጻር ነው የሚገምታችሁ። ከዛ ያው ወይ ጊዜ ፈጀ፣ የተወሰነ ጊዜ እግዚአብሔር ረዳንና ቤተሰብ አሳወቅን። ቤተሰብ ካሳወቅን በኋላ በቃ የእነሱ ቤት የኔ ቤት ነው። በዓል ሲሆን እነሱ ቤት ነው ማሳልፈው። በቃ ቤተሰብ በቃ እንደ ልጅ ነው የሚያዩ። ሊቫሎን ያኔ አንዳንድ ጊዜ እንኳን ልብስ ምናምን ወስዳ ቤቷ አጥባለኝ ትመጣ ነበር አስታውሳለሁ። እና ቤተሰብ ነና ቤተሰብ አወቀ፣ ቤተክርስቲያን አወቀ፣ ነፃነታችንን አወጀን። ኢንጌጅመንት ማለት የ5ኛው ነው። ከዛ 6ኛው ከኢንጌጅመንት በኋላ ዌዲንግ ነው የሚባለው። ሰርግ ነው። ስለ ሰርግ ብዙ አላወራም። ሰርግ ያው ሰዎች እንደ አቅማችሁ ነው። ብዙ ሰዎች ተጣጥረው ተበድረው ትልቅ ሰርግ ድልቅ ያለ ሰርግ ይደግሳሉ። which is appreciated የማይደረግ ከዛ በኋላ በጣም የሚዘፈቁበት ሁኔታ አለ። በሰርግ ዙሪያ ላይ ጥንቃቄ ያስፈልጋል። እኔ በጻፍኩት መጽሐፍ ላይ ካላችሁ አለ ስለ ሰርግ የጻፍኩት ነገር እዩት። ለሰርግ ስለ ጥሎሽ ሁሉ ነገር ጽፌያለሁ እዛ ላይ እና ያለ ሰርግም ወይም ደግሞ ያለ ድግስ መጋባት ይቻላል። ዋናው ትልቁ ነገር ቃል ኪዳን ነው። በእግዚአብሔር ሕዝብ ፊት ቃል ኪዳን መግባት ወሳኝ ነው። ዛሬ ወጣቶች ብዙዎች በቃ የሚያሳዝኑ ሆም ሜሬጅ እየበዛ ሄደዋል። በጣም እየበዛ በጣም አሁን ሰሞኑን ራሱ ገርጂ አንድ ወጣት ፓስተር ታስተምረኛለህ እያስተማርኳቸው ነው። በነገራችን ሌሎችም አሉ ከዩጋንዳም ማሩ ከእነሱ ጋር እያስተማርኳቸው ነው። ግን ሆም ሜሬጅ ነው ማለት ነው። ምን ነው አልኩ። ሆም ሜሬጅ ምን እንደሆነ ታውቃለህ?
ሜሬጅ እኮ የሚደረገው ያመነዘሩ ሰዎች ወይ እንደው የፈታችሁ የምታገባ ከሆነ ቸርች የማይፈቀድልሽ ሲሆን ነው። ለምንድን ነው አይ ሜሬጅን የማገባው አቅም ስለሌለኝ ነው አለ። እንዴ ቤተክርስቲያን ማግባት ማለት መደገስ ማለት እኮ አይደለም አልኩት፣ አስረዳሁት። አንተ እንዲያውም ባለፈው ይገርማቸዋል። አንድ ቤተክርስቲያን አንድ ወጣቶች ምንም አንደግስም ሲሉኝ ቅዳሜ ከሰዓት ቅዳሜ የተጋቡ አሉ። በቃ ቅዳሜ ሰንበት ነው እንዴት ልትሉ እንችላላችሁ? ምንም ዝግጅት አላደረጉም። ሚዜ የላቸው ምን የላቸው፣ የራሳቸውን ልብስ ለብሰው ቬሎ እንኳን አላረገችው። ከዛ የቤተክርስቲያኑ ፓስተር መድረክ ላይ ጠርቶ ቃል ኪዳን አደረገላቸው። ፊኒሽድ። እንደዛም ይቻላል እና ነገርኩት። ከቻልክ እሑድ ትንሽ ነገር ኩኪስ ነገር ምናምን አዘጋጅተህ እንትናል፣ ካልፈለክ ግን መብት ነው። ቤተክርስቲያን ለምን አታገባም ብዬ መክሬው አሁን እያሳመንኩት ነው። ቤተክርስቲያን መጋባት መልካምነቱ ቪዲዮ ይኖራል። ቢያንስ ለልጆች ምን ታሳያለህ? ምንድን ነው የምትተውላቸው? ቤት ውስጥ አግብተህ ምንድን ነው የሚያስቡት ብዬ ስመክረው ነበር። እና ኤኒዌይ ስለ ሰርግ ሁኔታን የነገርኳችሁ። እንግዲህ ከኤንጌጅመንት በኋላ ዌዲንግ ነው። ከዌዲንግ በኋላ መጨረሻው ሜሬጅ ይባላል። ጋብቻ ሜሬጅ እንግዲህ 7 ስቴፕስ እንደዛ ናቸው። ኦብዘርቬሽን አንደኛ፣ ፍሬንድሺፕ፣ ላቭ፣ ኮርትሺፕ፣ ኢንጌጅመንት፣ ዌዲንግ፣ ሜሬጅ። ሜሬጅ ማለት ተጋቡ ማለት ነው። አንድ ላይ የእግዚአብሔር ቃል እንደሚናገረው ያው መጋባት መልካም ነው ይላል አይደል? እና መኝታውም ንጹህ ነው ይላል። ስለዚህ መጋባት እሱ ነው ትክክለኛው ሂደት። አንዳንዶች ግን ቫይስ ቨርሳ በተገላባጭ በሜሬጅ የሚጀምሩ አሉ። ምን ማለት እንደሆነ ይገባቸዋል። በሜሬጅ ይጀምራሉ፣ በአልጋ ላይ ይጀምሩና ከዛ በኋላ ኦብዘርቬሽን ማካሄድ ይጀምራሉ። አያቃትማ። አንድ ቀን ተሳሳተ፣ ዋቴቨር አታለለ፣ አስተኛ፣ ከዛ በኋላ ኦብዘርቬሽን ይካሄዳል። አይመጣም። በቃ እንደዛ አይነት ስራ አትስሩ። አሁን የነገርኳችሁ 7 ስቴፕስ ለእናንተ እጅግ በጣም ጠቃሚ ነው። ወል እንግዲህ አይ ቲንክ ብዙ ያልኩ መሰለኝ። ከዚህ በላይ ብዙም አልሄድም። ዛሬ በዚህ ላይ ምናልባት አሮ ነው በሚቀጥለው ሳምንት በሌላም ርዕስ ላይ ኮሚኒኬሽን ላይ መነጋገር እችላለሁ። ግን እስቲ ከሁለቱ በኋላ ጥያቄዎችን ባስተናግድ ጥሩ ነው። ብዙዎቻችሁ ይሄ ትምህርት በጥያቄ እና መልስ ሲሆን ጥሩ ነው። ጥያቄዎቻችሁን ወደ እኔ ትልኩና በሚቀጥለው ሳምንት አይ ቲንክ ጥያቄዎችን ሃንድል እናደርጋቸዋለን። ምናልባት በጥያቄ ላይ ጥያቄዎችን በመንተራስ የምናገራቸው ይኖሩ ይችላሉ ብዬ አስባለሁ። አይ ቲንክ የሚጠቅም ይመስለኛል ዛሬ የሚያስተላለፍኩት መልእክት። እግዚአብሔር ይባርካችሁ። ተክሽ ጌታ ጸጋውን ያብዛላችሁ። እዚህ ላይ አበቃለሁ። ተባረኩ።